ለምንድን ነው እኔን የሰደባቸው? ይሄ ሁሉ ስድብ እያየች ግን ለምን ሰደባችሁ ብላ ጠይቅም። ለእሷ ስድብ ምርቃት እንደሆነ አያውቁማ። እነዚህ ደግሞ እሱ መስሚያ ገረመኝ። ሁሌም እኮ ነው ጨረቃ የምር እግዚአብሔርን ሁሌም ለሀይሚ ብቻ ሳይሆን ማለት ነው ሊቶበሮች በሙሉ ምርቃት ነው ስድብ ማለት ነው። እነሱ እኮ ድረስ እንደዛ ብላችኋል ምናምን ይላሉ። ላምባላለበት ክበት ለቀማ የሚባል ነገር አለ። እነሱ ባልዋሉበት ሰው የሆነ ነገር ሲል ምንም አይመስላቸውም። ገባቸው አይደለም? እነሱ ስራ ዶሮ ነበረ ስታልቅስ የነበረው ሀይሚ ብላለች። አልሰማችሁም? ጨረቃ ሀይሚን ብላለች። አንድ ነገር ፍጻሜ ማየት አለባችሁ። 2 ቀን 1 ቀን አትፍረዱ። 2 4 ቀን 5 ቀን መጨረሻ አይታችሁ ፍረዱ አለች። ከኮች ዝም ብላችሁ 1 ቀን ፍቅር አዳምጪ። ፍቅር ማለት ነው። አሁን ትላንት እኮ ማለት ነው ትላንትና በአንድ ቀን እኮ ነው በአንድ ቀን ውስጥ ማለት ነው ልክ ቪዲዮ እየታየ እየተሳደቡ ነበር። ይህ ምን ማለት ነው? ምናባቸው ኢትዮጵያ ላይ የእነሱን ሬሳ እዛ ይነጠፍ ወንድሜ ሞቴ ብሩክ ሆስፒታል ጋራ ተነሳ። ዶክተር እናንተ ናችሁ? የብሩክ ጮጋራ ዶክተር ደግሞ እኮ ምንም አይመለከታቸውም። የማይመለከታቸው ልጆች ናቸው የሚሳደቡት። ምንም የማይመለከታቸው። አሁን ደግሞ ብሩክ ቲከት ቀደደ ስር ደስ ይላሉ። እነሱ ነገ ይሄዳሉ። አንድ ላይ ገደል ግቡ። ሰፕራይዝ ለማድረግ ፈልጎ ነው እንጂ አይቀድም። ሲጀምር አያረገውም። ክርስቲያኖ እንዴት ናችሁ? ቦታ የለኝም። እሺ እኔ ታቸው ነው አዩን አስገቢ ነው ጨረቃ ተቀመጭ። አረ ነይ ጨረቃ፣ እኔ እወጣለሁ። እኔ ደስ አይለኝም ከወጣሽ። ምን ምጣደና ጨረቃ ለምን ወጣሽ? ጨረቃ አረ ጨረቃ ሁላችሁም ጨረቃ ላይ ጨረቃ ላይ አንድ ታሉ ረዳችሁ። እኔ ሁላችሁ ጨረቃ ላይ ጨረቃ የት ይግባ? አረው ዝም ማለት ነው። ዝም ብለሽ አርፈሽ ተቀመጭ። ሹ አይዳ እኔ እወጣለሁ። እኔ በእናትሽ ዛሬ ከነገር አንድ ሰው እንድታወሩ አልፈልግም። ወጣለሁ። ያለ ባይ ሲጀምር ማለት ነው ከኔ ጋር ሲጀምር ማለት ነው ሸኝ አያስፈልግም። ውጭ ዋንዴ አንቺ ሰኒ ዋንዴ እንዴት ናቸው? ወይነት እንዴት ናቸው? ደህና ነኝ ዋንዴ። አረች ሰኒ ሰላም ብያለሁ። ለማንኛውም እንዴት ናቸው? ደህና ናቸው? ሆይ አለሽ ቆይ እኔ አለሁልሽ እናቴ። እንዴት ነው? ምን አለሽ? በህይወት አለሽ ወይ? ስንት ቀን ነው ሰፈር አለሁልሽ? የተዳለው ብለሽ ነው ወይስ አንቺን ወስደው? አንዳንድ ሰዎች ማለት ነው እንደ ጨጓራ የሚወጡ ሰዎች አሉ። አንዳንድ ሰዎች ማለት ነው ቀየረብሽ። የምን አይደለም እንደ ሌላ ጊዜ ላይ ባላገኝሽ ምናምን ምን ሆነሽ ነው? ወይስ ተጠቅመሽ ነው? ጨረቃን እኔ የሚገርመኝ ነው በሁለታችሁ ይህን ምን ሲያደርግሽ ነው? ይህን እንዴ ስራ ነው ይስሩበት። ብድር መመላለስ አይችሉም እንዴ? ስምና አንሰራም። ዩቱብ የተከፈተው እኮ ተለይ ካፕል ላይ ያስቀምጡት አይደለም? ስራ ነው ብቻ ሳይሆን አንቺ ራስሽ ማለት ነው ብሩኬ እውነትም ይሄ ችኬት ቀደደ ወይ እንደዛ አደረገ ወይ የሆነ ነገር አድርጓል ብለሽ ታስበኝ? እኔ አላስብም። እግዚአብሔር አንድ ቀን ውስጥ ስም ቆይ ሁላችሁም ዝም በሉ። እኔ መልስ ልስጣችሁ። ሊሰኒ ማለት ነው ምን አለ ቪዲዮን በደንብ አይታችኋል። ወንድ ልጅ ብድር ነው የማይመልስ አይወለድ አለ እኮ እዛው ሆኖ ማለት ነው። ሳቁል ያመልጦ ነበር። ትኩር ብላችሁ አታዳምጡም ወይ? ቪዲዮ ታዳምጡ ቅንጭላታችሁ ወይ ማለት ነው። ጥያቄ መልሽኝ አልኩሽ አይደል? እንደ ጥያቄ መልሽኝ። እሱ ወይ አያደርገውም አልቀድ አያደርገውምም አልተደረገምም። ማንም ሰው አይደለም ወንድ ራሱ አያደርገውም። እግዚአብሔር ጭንቅላት የሌለ ሰው ራሱ በተራው እኮ
ስሚ ልጅ ሰኒ ማለት ነው። ይሄንን ዝም ብሎ ቅንጭላታቸው ይሄ የእሱ ቂጥ ጠራ ይሁላ ይሄን የሚያስበው ማለት ነው። ሾኮት ፎሽ ማለት ነው። እውነቴን ነው። ከምር ዛሬ አላየንምና ነው እናንተ የሚጫወት ፈጣሪ ትዕግስቱን ስጠኝ። እኔ ነኝ ማውራት ያዝኩት። ዝም በሉ ውሂነት። ከምር አንቺ ውሂነት ማለት ነው። አላያችሁም ምን እንደተጻፈ? ከምር በጣም ነው የሚደብረው። እሱ ሲጀመር ብሩኬ ጥሏት አይሄድም። ግን እኮ ቤኪ ሸር ያደረገውን አይታችሁታል? ምን ማለት ነው ብሏል። እሱ ራሱ ተናዷል። ትላንት ነው ያለው። ትላንት ነው እኮ ምን ማለት ነው? ዛሬውንም ሸር አድርጎ ገብተሽ እሱ አንድ ተባባሪ አይደለም። ምንም ሆነ ምንም ዝም ብላለሁ። አስቢ ምን ማለት ነው ያለው? ትላንት ነው እንጂ በዛሬ ቪዲዮ አላየሁም። ትላንት ምን ዛሬም ውዴ ስሙ፣ ያም ሆነ ይህም ሆነ ሀይሚ ዛሬ ምንድን ነው ያለችው? ይሄ የራሴ ጥፋት ነው፣ አልጸጸትበትም። አንተ ብቻ ፈታ ብለህና ብለዋለች ብላል የለም ብሏል። ምናልባት ደግሞ ሊያስተካክለው ይችላል እመኑ። ስለዚህ ዘሃራና ሚና ቆይ ስሙኝማ፣ እዚህ ጋር ማለት ነው ያልሆነውን ሆኗ የተደረገውን ተደርጎ ምንድን ነው ያለው እሱ? እዛው እኮ ተናግሯል። ወንድ ልጅ ወለድ ማለት እኮ ብድሩን እየመለሰ ነው። ያማችሁ አንድ እናንተ በሽተኛ ናችሁ ወይንም በደንብ አንጃቅ ቪዲዮውን ሂዱና ወይንም አንቺ እኮ የተመታሽ ልጅ ማለት ነው። እኔ እኮ የምትገርሚኝ ነገር የተመታሽ ነው። ስሚኝማ ግን ልክ እንጂ ቻለሽ። እሱ እኮ እዛው በዛው እንትን አድርጎ ሰርፕራይዙን ስላበላሸችበት መልሶ ሰርፕራይዝ ሊያደርግ ፈልጉ። አልተበላሸም። የታየሽ አይተሻል? እያወራ እኮ ነው። አላወራም። እዛው እሱ ፍራንክ እያደረገ ነው። የታየሽ? ፍራንክ እንኳን ሲያደርግ እኮ ለእናንተ እንድናውቁ ነው ወንድ ልጅ አይወለድ ብሎ የነገራቸው ነው። የሚያናድደኝ የሚሉ ሰዎች ናቸው። የምር የእሱ ዳይፐር የሆኑ ማለት ነው። እንደዛ ብቻ ሳይሆን ማለት ነው አንዴ በሁለታቸው መሀል የሚሆነው ነገር ማንም አስተያየት የመስጠት መብት የለውም። በቃ ራሳቸው እዛው ይፋጩ፣ ተዋቸው። የምር አሁን እኔ በጣም ሲጀመር እኮ እዚህ መንገድ ለምንድን ነው በተራ ማጠሩ? ሊሰኒ ማለት ነው ሲተተር ያወሩ መላያቸው። አንቺ ሲጀመር ዋንድ አንቺ ራስሽ በተራ አውሪ ዱቄ በተራ ካይረቁማ ባለ ካይረቁማ ብቻ የሚያረባደነ ይጋ እንትና አንደኛ ኦካኔ ለለሄግና አገባይ ከኖ ዱት ሳኑ መጪ ማጫ ሰግዱ ዛጋዬ ናቶ ኪዮ ገመንገደን ባገነ ገሰን ከኦቶ ፋይዶ ከነገ ይዛዋሲ ሰርፕራይዝ የኔና ያንቺ ፍቅር ደግሞ እኛ ዕቃ እያጠብን እነሱ ዛሬ ላይ እየጀነጀኑ ወይኔ